ምስጋና ለእግዚአብሔር ይሁን ብላችሁ አመስግኑ። በእውነት አሁን ሁላችን መስገድ እግዚአብሔር በባሕርዩ ቅዱስ ነው። የእግዚአብሔር ቅድስና ዘላለማዊ ነው። የማናጸድቀው የማንቀድሰው ቅዱስ ነው። የሰው ቅድስና በምግባሩ ነው፣ በስራው ነው። እግዚአብሔር ግን ዘላለማዊ ቅዱስ ነው። እግዚአብሔር ግን በባሕርዩ ቅዱስ ነው። ያን ቅዱስ ጌታ መላእክት በፊቱ ቆሞ እንዲህ ይላሉ፣ ቅዱስ 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 እያሉ ያመሰግናሉ። እግዚአብሔር ምንድነው? ቅዱስ ነው በሉ። እግዚአብሔር ምንድነው? አንደበት ያለው ሁሉ ከፍ አድርጎ ይናገር። እግዚአብሔር ምንድነው? በደንብ በሉ። እግዚአብሔር ምንድነው? ቅዱስ በመላእክት የተመሰገነ በጻድቃን የተቀደሰ የተመሰገነ እኛን የሚቀድሰን የሚባርከን በቤቱ ያስቀመጠን እሱ ነውና እልል ብላችሁ እግዚአብሔርን አመስግኑ። በእውነት አሁን ዳዊት በመላእክት ፊት ይዘምራሉ። መላእክት በእግዚአብሔር ፊት ይቆማሉ። እኛን ከእግዚአብሔር ጋር ሊያስታርቁን በደላችን ኃጢአታችን እግዚአብሔር ይቅር እንዲለን ምሕረት እንዲሰጠን ከእግዚአብሔር ጋር ሊያስታርቁን በእግዚአብሔር ፊት ይቆማል። በዚህ በሉቃስ ወንጌል ምዕራፍ 1 ላይ የምናገኘው አንድ ትልቅ ታሪክ አለ። ዘካርያስ የተባለ የእግዚአብሔር አገልጋይ ካህን እግዚአብሔርን የሚያመሰግን እንደ ካህን ሥርዓት እንደ መልከ ጼዴቅ ሥርዓት እንደ አሮን ሥርዓት በቤተ መቅደስ የሚያገለግል ዘካርያስ የሚባል ሰው ነበረ ይላል። ማን ይባላል? እስቲ በሉ ማን ይባላል? በደንብ በሉ ማን ይባላል? ዘካርያስ። እግዚአብሔር ይባርካችሁ። ሚስቱ ኤልሳቤጥ ትባላለች። ልጅ አልነበራቸውምና እግዚአብሔርን ሲያመሰግኑ ልጅ ቢያጡም እንኳን እግዚአብሔርን አልካዱ። እግዚአብሔርን እያመሰገኑ በቤተ መቅደስ ይኖሩ ነበረ። መጽሐፍ እንደሚናገረው ያለ ነቀፋ ያለ ነቀፋ ያለ ኃጢአት ነቀፋ ነው። ኃጢአትን መስራት ውርደት ነው። ዘካርያስ ግን ወደ ቤተ መቅደስ ሲገባ ምንም ነቀፋ አልነበረበትም። ምንም ኃጢአት አልነበረበትም። የተቀደሰ ሰው ነው። ኃጢአቱ ለእግዚአብሔር የተናገረ ሰው ነው። ፈተና ቢኖርበትም እንኳን ጸንቶ በቤተ መቅደሱ የቆመ ሰው ነው። ዛሬ ወገኖቼ ጸንተን መቆም አቅቶናል። ብዙዎቻችን ለመውደቅ እንገናገራለን። ከመውደቅ ማን ይጠብቀን? ከነቀፋ ማን ይጠብቀን? ዘካርያስ ያለ ነቀፋ ያለ ኃጢአት በእግዚአብሔር ፊት ቆሞ ነበረ፣ ሲያጥን ነበረ። መልአኩ ቅዱስ ገብርኤል ተገለጠለት። ማን ተገለጠ? ገብርኤል በሉ። ማን ተገለጠ? ደስታ ሊነግረው ሊያበስረው መልአኩ ቅዱስ ገብርኤል ብስራታዊ መልአክ ነው። ደስታን የምናገር የደስታ አብሳሪ ነው። ለእኔና ለእናንተ ለሁላችንም የደስታ ቃል ያሰማል። ያጣነውን ነገር ሁሉ ያሟላልን። እስቲ ደስታ እንዲያሰማል። ደስታ ለመስማት የምትፈልጉ እስቲ እጃችሁን ከፍ አድርጉ። ሁላችሁም ደስታ ለመስማት የምትፈልጉ አሁን
ያችን እንዳታወጡ በልባችን ያጣነው ነገር አለ። ያንን ብንሰማ ደስታ ይሆነናል። እግዚአብሔር እንዲያከናውንልን እግዚአብሔር እንዲያደርግልን የምንፈልገው ነገር አለ። ያንን እግዚአብሔር ቢያደርግልን ለልቦናችን ደስታ ነው። መልአኩ ቅዱስ ገብርኤል ሁላችንም በዚህ ሰዓት ደስታ እንዲያሰማን እስቲ እጃችሁን ከፍ አድርጉ፣ ከፍ አድርጉ። ደስታ እንዲያሰማን እልል ብላችሁ አመስግኑ እግዚአብሔርን። ለዘካርያስ የደስታ ቃል ያሰማ ወደ ቤተ መቅደሱ ገባ። ከመሰዋያው በስተቀኝ በኩል ቆመው መልአኩን አየ ይላል። በምን በኩል? በቀኝ በኩል በሉ። በምን በኩል? በምን በኩል? በቀኝ በኩል ቆሞ ታየው። ዘካርያስ ሌላ ጊዜ መልአኩን አይቶ አያውቅም። ነገር ግን በቤተ መቅደሱ በቅንነት ያገለግል ነበረ። ኃጢአት አያደርግም ነበረ። ኃጢአት አይሰራም ነበረ። መልአኩ በቀኝ በኩል ቆሞ ታየው። ተነጋገረው ከዘካርያስ ጋር። ሚስቱ ኤልሳቤጥ ልጅ ትወልዳለች አለው። ዘካርያስ አላመነም። ዘካርያስ አልተቀበለም። በምድራዊ ምክንያት ባለቤቴ አርጅታለች፣ እኔም አርጅቻለሁ፣ መውለድ አንችልም፣ ጊዜያችን አልፏል አለ። ምን አለ? ጊዜያችን አልፏል። ክርስቲያኖች ተስፋ የምትቆርጡ በሃይማኖታችሁ ተስፋ የምትቆርጡ ሰዎች አላችሁ። እግዚአብሔርን ረስቶኛል የምትሉ አላችሁ። እግዚአብሔርን ከልክሎኛል የምትሉ አላችሁ። እግዚአብሔር ሁሉንም ነገር የሚሰጠው በጊዜ ነው። ሁሉንም ያደርገው በጊዜ ነው። ዘካርያስ እግዚአብሔር ስላልሰጠ አገልግሎቱን አላቋረጠም። ዝማሬውን አላቋረጠም። ማህሌቱን አላቋረጠም። ሰጪ ማን መሆኑን ያውቃል። እስቲ ተናገሩ፣ ሰጪ ማን ነው? እንዴ በደንብ ተናገሩ። ሰጪ ማን ነው? ያመናችሁ ብቻ ተናገሩ። ያላመናችሁ አትናገሩ። ያመነ ሰው ነው እዚህ መቀመጥ ያለበት። ያላመናችሁ እስከምታምኑ እናስተምራለን። ያመናችሁ ሰጪ ማን ነው? እጃችሁን ከፍ አድርጉ። ወደ ቤታችሁ ተመልከቱ። በሀሳብ በቤታችሁ ያለውን ሀብት የሰጠ ማን ነው? መስክሩ። ማን ነው? የወለዳችኋቸው ልጆቻችሁን የሰጠ ማን ነው? ከብቶቻችሁን የሰጠ ማን ነው? ባንክ ላይ ያለው ገንዘባችሁን የሰጠ ማን ነው? እናለን የእናንተ የሆነ ምን አላችሁ? ምን አላችሁ? ሁሉ የማን ነው? እሱ ተናገሩ። ሁሉ የማን ነው? እናንተ የማን ናችሁ? ሁላችንም የእግዚአብሔር ነው። ሀብታችን የእግዚአብሔር ነው። ያለን ነገር ሁሉ የእግዚአብሔር ነው። እኛም የእግዚአብሔር ነን። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። አንዳንድ ሰዎች ስታበዩ እናያለን። ራሳቸውን ከፍ ከፍ ሲያደርጉ እናያለን። እነሆ በእግዚአብሔር ፊት ራሳችን ዝቅ ዝቅ ልናደርግ ይገባል። የራሳችን የሆነ አንዳች ነገር የለንም። ሁሉም የእግዚአብሔር ነውና ክብርና ምስጋና ለስሙ አጠራሩ ይሁን። ዘካርያስ አላመነም። የመልአኩን ቃል አልተቀበለም። መልአኩ እንዲህ አለው፣ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ አለ። ይህን ቃል ከኔ ጋር በሉ። በእግዚአብሔር ፊት የሚቆም ገብርኤል ነው። እስቲ ገብርኤልን ከፍ አድርጋችሁ አመስግኑ። በእውነት ለምን ይቆማል? እንዲያምን
ድዳ ሆኖ ቆየ። አሁን ከዚህ የምንማረው ነገር ምንድን ነው? የእግዚአብሔር መላእክት የማዳን ስልጣን አላቸው። የእግዚአብሔር መላእክት የመገሰጽ ስልጣን አላቸው። የማናምን ከሆነ በመላእክት እንገሰጻለን። በመላእክት ከመገሰጽ በመላእክት አንደበታችን ድዳ እንዳይሆን እግዚአብሔር አምላካችን በቸርነቱ ይጠብቀን። የተነገረው ጊዜ ተፈጸመ፣ ልጅም ተወለደ። ዘካርያስ የልጁን ስም ሲያወጣ ስም እንዲያወጣ ሰዎች አእምሮ ይሰራል። የእግዚአብሔር ቃል ኪዳን ስለሆነ ነው። የእግዚአብሔር የመልአክ ቃል ስለሆነ ነው ድዳ ሆኖ የቆየው። የልጁን ስም እንዲያወጣ ብራና ይዞ ቀረቡለት። ዮሐንስ ብሎ ስሙን አወጣለት። እልል ብላችሁ አመስግኑ። በእውነት ዘካርያስ ዓለሙን ሁሉ ከሞት ወደ ሕይወት የሚያሻግር የጌታችን የመድኃኒታችን የኢየሱስ ክርስቶስን መንገድ የሚጠርግ መጥምቀ መለኮትን ለመውለድ በቃ። የተቀደሰ ሰው ነውና፣ ጻድቅ ሰው ነውና፣ እግዚአብሔር አገልጋይ ነውና ክብርና ምስጋና ለእሱ ይሁን። መልአኩ ቅዱስ ገብርኤል የአብሳሪ መልአክ ነው። ደስታ የሚያበስር መልአክ ነው። ሁለተኛውና ዋነኛው በዛሬው ቀን ከሚነገሩ የእግዚአብሔር ድንቅ ሥራ አንዱ ዓለም ከጨለማ ወደ ብርሃን የተሸጋገረበት ዕለት ነው። ሦስተኛው በኋላ ሊቀ ካህናቱ ይሄዱበታል። እኔ ግን ሁለተኛውን አንስቼ ትምህርቴን አቆማለሁ። ሁለተኛው ዓለም 5500 ዘመን ሙሉ ጨለማ ነበረ። በሞት ጥላ መካከል ነበርን። ከሞት ማን ያድነን? እስቲ በሉ ማን ያድነን? አባታችን አዳም ኃጢአት አደረገ። እግዚአብሔር ባስቀመጠበትን ቦታ አልኖረን። ወገኖቼ እኛን እግዚአብሔር ያስቀመጠን እንድናገለግለው፣ እንድንቀድሰው፣ እንድንዘምረው፣ እንድናገለግል በቤተ መቅደሱ እንድንኖር ባሪያዎቹ፣ አገልጋዮቹ፣ ልጆቹ ሆነን እንድንኖር እግዚአብሔር መርጦናል። ማን ነው የመረጠን? እስቲ ክርስቲያን እንድንሆን የመረጠን ማለት ነው። እኔን እግዚአብሔር መርጦኛል የምትሉት ከዚህ በላይ ምን ክብር አለ? ልመናል እልል ብላችሁ አመስግኑ። በእውነት እግዚአብሔርን መረጠን፣ ስሙን እንድንቀድሰው መረጠን፣ በመላእክት ሥርዓት እንድናገለግለው መረጠን፣ ሥጋውን እንድንበላ ደሙን እንድንጠጣ መረጠን፣ ንስሐ እንድንገባ ሰውነታችን እንዳናሳድፍ እግዚአብሔር መርጦናልና ክብርና ምስጋና ለስሙ አጠራሩ ይሁን። አዳም ኃጢአት አደረገ። እግዚአብሔር ካስቀመጠበት ቦታ ከገነት ወጥቶ ስደተኛ ሆነ። አዳም በተሰደደ ጊዜ የአዳም ተስፋው ድንግል ማርያም ነበረች። አዳም ተስፋ አጥቶ ነበረ። ከሕይወት ወደ ሞት ወርዶ ነበረ። ከጨለማ ወደ ብርሃን ወርዶ ነበረ። ከክብር ወደ ሐሳብ ወርዶ ነበረ። አዳም እግዚአብሔር ከጨለማ ወደ ብርሃን የሚያወጣበትን ቀን ይመኝ ነበረ። ይህንን በብዙ ቦታ ይናገር ነበረና እግዚአብሔር አምላክ ዓለምን የሚያድንበትን ከጨለማ ወደ ብርሃን የሚያወጣበትን ቀን ይመኝ ነበረ። እግዚአብሔር የተስፋ ቃል ሰጠው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ። ይህ የማን ቃል ነው?
እዛ ላይ ያላችሁ ብቻ ተናገሩ። ለእኔ የምትሰሙ አይመስለኝም። ላይ ያላችሁ ተስፋ የሰጠን ማን ነው? ያዳነን ማን ነው? ከጨለማ ወደ ብርሃን ያወጣን ማን ነው? እግዚአብሔር ነውና ክብርና ምስጋና ለስሙ አጠራሩ ይሁን። ሁሉ ብላችሁ አመስግኑ በእውነት እግዚአብሔርን። ጊዜው ሲፈጸም ሰዓቱ ሲፈጸም ኃጢአት ካልነካት የአዳም ጥንት ኃጢአት ካልነካት ከድንግል ማርያም ተወለደ አምላካችን እግዚአብሔር። ለዮሴፍ ወደ ታጨችው ወደ ድንግል ማርያም መልአኩ ቅዱስ ገብርኤል ዛሬ ለድንግል ማርያም ምስራች የነገረበት ዓለም ከጨለማ ወደ ብርሃን የወጣበት እኛ የአዳም ልጆች የዳንበት ዕለት ነውና ክብርና ምስጋና ለአምላካችን ይሁን። እንዲህ መጥቶ መልአኩ ድንግል ማርያም በቤተ መቅደስ ሐርና ወርቅ እያስማማች ስትፈትል በፊቷ ቆመ። በማን ፊት ቆመ? በድንግል ማርያም በሉ። በማን ፊት ቆመ? እስቲ ሁላችሁም በሉ። ደከማችሁ። በማን ፊት ቆመ? በድንግል ማርያም ፊት ቆመ። ዳዊት በመላእክት ፊት እዘምራለሁ አለ። መላእክት ደግሞ ለድንግል ማርያም ሲዘምሩ አሁን እናያለን። መላእክት በድንግል ማርያም ፊት ቆመው ዘመረላት። እንዲህ ብለው ዝቅ ብለው አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። አንቺ ከኔ ጋር የሆኑላችሁ በሉ። አንቺ የማይናገሩ አንደበቶች ይታያሉ። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። የእግዚአብሔር ጸጋ በአንቺ ላይ ይመጣል። እልል ብላችሁ አመስግኑ እግዚአብሔርን። እንዲህ ብሎ ያመሰገናት የራማው መልአክ ኃያሉ ቅዱስ ገብርኤል ነው። ዛሬ ለድንግል ማርያም ምስጋና አይገባትም የሚሉ አሉ። ለድንግል ማርያም ክብር አይገባትም የሚሉ አሉ። እግዚአብሔር ልቦናቸውን ይመልስላቸው። እሱ ስለነሱ እግዚአብሔርን በጸሎት ውስጥ ጠይቁ። እግዚአብሔር ልቦናቸውን ይመልስላቸው። ወገኖቼ እንዳያችሁት እንደሰማችሁት የማይበላ የማይጠጣ ምግቡ መጠጡ ምስጋና የሆነለት አምላኩን እግዚአብሔርን በፊቱ ቆሞ የሚያመሰግን እሳታውያን የሆነ የራማው መልአክ ቅዱስ ገብርኤል በድንግል ማርያም ፊት ቆመው ዝቅ ብለው አንቺ የተመሰገንሽ ነሽና ምስጋና ይገባሻል አላት። ድንግል ማርያም እንደነበራችሁ አመስግኑ። በእውነት ታዲያ መልአኩ ያመሰግናትን እኛም ከፍ አድርገን ብናመሰግን ለድንግል ማርያም ምስጋና አቅርቡላት። በእውነት እልል ብላችሁ ሁላችሁም በእውነት በደት አመስግኗት። እግዚአብሔር ለማደር ንጹሕ ሆና የተገኘች በመላእክት አንደበት የተመሰገነች በመላእክት ቃል የከበረች ድንግል ማርያም የምስራች የሰማችበት ዕለት ነው። ያመሰገናት የራማው መልአክ ቅዱስ ገብርኤል ነው። ምስጋና አቀረባት። እንደ ቃል ይሁንልን ይኩነነ በከመ ትበለኒ እንዳልከው እንደተናገርከው እንደ ቃል ይሁንልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። ማነው ያለው? ድንግል ማርያም በሉ እስኪ ማነው ያለው? ትፈራላችሁ እንደ እናት ድንግል ማርያም በሉ ከፍ ባለ ድምፅ ድንግል ማርያም በሉ እስኪ። ያንሳል። በደንብ በሉ እስቲ ድንግል ማርያም
ክብርና ምስጋና እግዚአብሔር በሰጣት ክብር መጠን ምስጋና ይገባታል ብላችሁ አመስግኑ። ያን ጊዜ መለኮታዊ ቃል በማኅፀኗ አደረ። የዓለም ተስፋ ለመለመ፣ የአዳም ተስፋ ለመለመ። የ5500 ዘመን ባርነት የ5500 ዘመን ባርነት ከባርነት ወደ ነፃነት እንድንወጣ እግዚአብሔር አድርጎናል። ክብርና ምስጋና ለእሱ ይሁን። አሁን ዛሬ ኃያሉ መልአክ ቅዱስ ገብርኤል ለድንግል ማርያም የደስታ የምስራች ቃል የነገረበት ዕለት ለዮሴፍ እጮኛ የሆነችው በእውነት በምድራዊ ቋንቋ ቢሆን እንዲህ አይሆንም ነበረ። ዮሴፍ እጮኛ የተባለው ድንግል ማርያምን እንዲጠብቃት ነው። ድንግል ማርያምን እንዲያገለግላት ነው። እንዲጠብቃት፣ እንዲያገለግላት፣ እንዲያከብራት እግዚአብሔር የሰጠው የእግዚአብሔር አገልጋይ ነበረ። ሲያገለግላት ነበረ። ያን ጊዜ መለኮታዊ ቃል በማኅፀኗ ካደረ በኋላ ወደ ቤቱ ይዞ ሄደ። የሰማይና የንጉሥ የሰማይና የምድር ንጉሥ እስከምትወልድ ድረስ ድንግል ማርያምን ሲያገለግላት ነበር። እኛም ክብር ለማግኘት መንግሥቱን ለመውረስ ድንግል ማርያምን ልናገለግል ያስፈልጋል። እንደ ዮሴፍ ልናገለግላት ያስፈልጋል። ድንግል ማርያምን በዝማሬ ልናገለግላት ይገባል። ያው መላእክት የዘመሩላት፣ ጻድቃን ሰማዕታት የዘመሩላት፣ እኛም ስንዘምር የመላእክት እህት የጻድቃን እመቤት እንላለን። ዘማሪው ይህን ይዘምራል። በኋላ እኔ አሁን ድምፅ እንትን ስላለ አልዘምርም። የመላእክት እህት የጻድቃን እመቤት ብሎ ያመሰግናል። የጣውንቱ እንዲህ ብሎ ያመሰግናል። እኛም የአዳም ልጆች ሁሉ እንድናመሰግን፣ እንድንቀደስ፣ እንድንባረክ ድንግል ማርያምን የሰጠ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመላእክት ፊት እዘምራለሁ፣ ወደ ቅድስና ቤተ መቅደስም እሰግዳለሁ። ወገኖቼ አሁን የምትዘምሩ አሁን የተሰበሰብነው በመላእክት ፊት ነው። ማኅሌቱ በመላእክት ፊት፣ ቅዳሴው በመላእክት ፊት፣ ዝማሬው በመላእክት ፊት፣ ሁሉም ነገር የቆምነው በመላእክት ፊት ነውና እልል ብላችሁ አመስግኑ እስቲ እግዚአብሔርን በእውነት። አሁን በመላእክት ፊት ቆመናል፣ ተቀምጠን እየዘመርን ነው። የአፋችን ነገር መሻታችን፣ ስለታችን ለመልአኩ እንንገረው። መልአኩ ወደ እግዚአብሔር እንዲያሳስብልን፣ እንዲያማልድ እግዚአብሔር አምላካችን የአፋችን መሻት እንዲፈጽምልን፣ የልቦናችን መሻት እንዲፈጽምልን ሁላችንም በአንደበታችን ልንናገር ያስፈልጋል። እግዚአብሔር አምላካችን ልመናችን፣ ጸሎታችን ሁሉ ይቀበልልን።